በለው ሜክሲኮ ላይ ምንድነው የተፈጠረው? የዓለም ዋንጫ አዘጋጅ የሆነችው ሜክሲኮ በይሳት በተቃዋሚዎች እየተናጠች ትገኛለች። በተለይም ደግሞ የዓለም ዋንጫ መክፈቻ ጨዋታ ሜክሲኮ ከሳውዝ አፍሪካ ጨዋታቸውን ያደርጋሉ ተብሎ በሚጠበቅበት በአስቴክስ ስቴዲየም ዙሪያ እንዲሁም በተጨማሪ ደግሞ በስቴዲየሙ አቅራቢያ ላይ በሚገኙ ዋና መንገዶች እንግዲህ በይሳት ተዘግተው በሰላማዊ ሰልፎች መጨናነቋ እየተነገረ የሚገኘው ሜክሲኮ እንግዲህ የደሞዝ ጭማሪ እንዲሁም ደግሞ የጥሮታ ማሻሻያና የጥሮታ ስዝረዛን በተመለከተ እጅግ በጣም ከባድ የተባለ ተቃውሞ መነሳቱ ነው በይሳት የተነገረ የሚገኘው። ይህንን አጋጣሚ በመጠቀም በሀገሪቱ ውስጥ ተቃዋሚ ፓርቲዎች ማለት የተለያዩ እርምጃዎችን እየወሰዱ እንዲሁም ደግሞ ተቃውሟቸውን እያሰሙ መሆኑ ጭምር ነው እየተነገረ የሚገኘው። የዓለም ዋንጫ ሊጀመርም ጥቂት የሚባሉ ቀናት ብቻ በቀሩት በዚህ አስፈላጊ በሆነ ጊዜ ላይ እንግዲህ ሜክሲኮ ውስጥ እንደዚህ አይነት ተቃውሞ መነሳቱ በርካቶችን ስጋት ላይ ጥሏል። የዓለም ዋንጫም እንግዲህ መክፈቻ ጨዋታውን በሜክሲኮ በሚደረግበት በተለይም ደግሞ ጨዋታው ራሱ በሚደረግበት ስቴዲየም ላይ እንደዚህ አይነት ችግር መፈጠሩም እንግዲህ በርካቶችን ስጋት ላይ ጥሏቸዋል። የሜክሲኮ መንግስትስ ምን አይነት እርምጃዎችን ይወስዳል እንዲሁም ደግሞ የመፍትሄ ሀሳቦችን ያመጣሉ የሚለው ጥያቄ ሙሉ ለሙሉ አክትሞለታል። ምክንያቱም ደግሞ የሜክሲኮ ባለስልጣናት እንደተናገሩት ከሆነ ይህ ጥያቄ በአሁኑ ሰዓት የሚፈታ አይደለም እንዲሁም ደግሞ ጥያቄው ተገቢ አይደለም በማለት ነው ምላሾችን እየሰጠ የሚገኘው። በዚህ ሰዓት ግን ቪዛ የተከለከለው የዓለም ዋንጫ ዳኛ በይሳት በርካቶችን እያነጋገረ ይገኛል። ሶማሊያዊው እንዲሁም ደግሞ አፍሪካዊው ዳኛ ኡመር እንግዲህ በይሳት ወደ አሜሪካ የዓለም ዋንጫ ለመምራት ቪዛ በመከልከሉ እንዲሁም ደግሞ የቪዛ እገዳ በመጣሉ ምክንያት በዚህ ሰዓት ወደ አሜሪካ መግባት አለመቻሉና ወደ ሀገሩ መመለሱ ነው እየተነገረ የሚገኘው። እጅግ በጣም አነጋጋሪ የሆነው የ2026 የዓለም ዋንጫ እንግዲህ በርካቶች ወደ አሜሪካ ለመግባት ተቸግረው እንዲሁም ደግሞ ቪዛ ለማግኘት ተቸግረው እንደሚገኙ ስንመለከት ነበረ። ይህ ግን በርካታውን የእግር ኳስ ቤተሰብ ያነጋገረ አስገራሚ የሆነ ክስተት ሆኖ እንግዲህ በርካቶችን እያነጋገረ ይገኛል። የዓለም ዋንጫ ለመምራት የተመረጠው የመጀመሪያው በታሪክ ለመጀመሪያው ማለት ነው ሶማሊያዊ ዳኛ ሆኖ ነበረ ዳኛ ኡመር ወደ አሜሪካ የሚያቀረው። ነገር ግን የቪዛ እገዳ በመጣሉ እንዲሁም ደግሞ ቪዛ በመከልከሉ ምክንያት የዓለም ዋንጫ ላይ እንደማይሳተፍና በሶማሊያ ታሪክ የሚጽፈውን አዲስ የሆነ ታሪክ ማለት ነው ማሳካት አለመቻሉ ነው እየተነገረ የሚገኘው። እሱም ብቻ አይደለም፣ በተለይም አፍሪካውያን ዳኞች፣ የእግር ኳስ ተጫዋቾች፣ የእግር ኳስ ደጋፊዎችን ጨምሮ ወደ አሜሪካ ለመግባት እጅግ በጣም መነጋገሪያ ሆኖ እንደነበር የሚታወስ ነገር ነው። ይህ የዳኛው የቪዛ ክልከላ ግን በርካቶችን እያነጋገረ ይገኛል። ፖለቲካ የገፋው ሰው ሶማሊያዊው ዳኛ ኡመር አርታን በወንዶች ዓለም ዋንጫ ታሪክ ለመጀመሪያ ጊዜ ሀገሩን ወክሎ በመዳኘት አዲስ ታሪክ ሊጽፍ ጥቂት ቀናት ብቻ ቀርቶት ነበረ። ይሁን እንጂ አሜሪካ የደህንነት ምርመራ ስጋት በሚል ሰበብ የቪዛ ፈቃድ ከልክላ ወደ ሀገሯ እንዳይገባ አግደዋለች። ሶማሊያም በፕሬዝደንት ትረምፕ የጉዞ እገዳ ዝርዝር ውስጥ ከነበሩት 39 ሀገራት አንዷ መሆኗ ለዚህ ኢፍትሐዊ ውሳኔ እንደ ምክንያት ተጠቅሷል። ኡመር አርታን በአፍሪካ አልፎም በዓለም ካሉ ምርጥ ዳኞች አንዱ መሆኑ እየታወቀ በከፍተኛ ልፋትና ሙያዊ ብቃት ያገኘውን እድል በፖለቲካ ውሳኔ ተቀጥፎበታል። ብዙዎች ይህንን ድርጊት ዘረኝነትና ለእግር ኳስ ትልቅ ውርደት ሲሉ እየተቃወሙት ይገኛሉ። ዓለም ዋንጫው ገና ሳይጀመር ትናንት አሜሪካ ኡመር የተባለውን ዳኛ መመለሷን ተከትሎ በርካቶች እየተነጋገሩበት የሚገኘው ጉዳይ ይሄ ጉዳይ ነው። በትልቁ እየተነሱ ካሉ ጉዳዮች መካከል በዋነኝነት የዚህ ዳኛ መመለስ፣ የዚህ ዳኛ ከአሜሪካ እግር ረግጦ የዲፕሎማቲክ ቪዛ ይዞ በቱርክ አድርጎ ሂዶ እንደገና ተመልሶ ለቱርክ መመለሱ አሁን ላይ የስፖርቱ ዓለም ትልቁ መነጋገሪያ ጉዳይ ይሄ ነው ብለን ማንሳት እንችላለን። እና በጉዳዩ ላይ ወደ አሜሪካ መግባት ተከልክሏል ከሚለው ውጭ የወጡ መረጃዎች አልነበሩም። ዛሬ በወጡት መረጃዎች መሰረት ግን ኤስፒኤን ይዞት በወጣው መረጃ መሰረት የአሜሪካ የደህንነት ባለስልጣናቶችን አናግሬያለሁ ብሎ ይዞ በወጣው መረጃ መሰረት ኡመር ቤርታል የተባለው ዳኛ ከአሸባሪ ድርጅት ጋር ግንኙነት ስላለው ነው የመለስኩት። እሱ ሪቪል አድርገዋል። ዛሬ መግለጫ ሰጥተዋል። የአሜሪካ ቪዛ የተከለከለው ሶማሊያዊው ዳኛ ወደ ሀገሩ ሲሄድ ምን ገጠመው? እጅግ በጣም በሚገርም ሁኔታ መከበር ባገር ነው ያሉት ሶማሊያውያንም እንደምትመለከቱት በኤርፖርት ትልልቅ የሚባሉ የአገሪቱ ባለስልጣናት እንዲሁም ወጣቶች፣ ህጻናት፣ ሴቶች ሁሉም ማለት ነው በአደባባይ ላይ በመገኘት እንዲሁም በኤርፖርት በመገኘት ማለት ነው እንደምትመለከቱት ባንዲራቸውን ለብሰው ጠብቀውታል። በክብር እንዲሁም ደግሞ በፍቅር ተቀብለውታል። የአሜሪካ ቪዛ ባለማግኘቱ ምክንያት ለዓለም ዋንጫ የተመረጠው እንዲሁም ደግሞ የዓለም ዋንጫን እንዲመራ የተጋበዘው ይህ ዳኛም እንግዲህ በሶማሊያዊነቱ እንዲሁም ደግሞ በአፍሪካዊነቱ ቪዛ
በመከልከሉ እንዲሁም የቪዛ እገዳ በመጣሉ ምክንያት ወደ አሜሪካ ሳይድ ቀርቶ ወደ አገሩ ተመልሷል። በትላንትናው ዕለትም በምትመለከቱት መልኩ እጅግ በጣም የሚገርም አቀባበል እንደተደረገለት ነው እየተነገረ የሚገኘው። የ34 ዓመቱ ሶማሊያዊ ዳኛ ኡመርም እንግዲህ ፊፋን አመስግኗል። ፊፋ ላደረገለት ትብብር እንዲሁም ደግሞ ለተደረገለት ነገር በሙሉ ፊፋን አመስግኖ ወደ ሀገሩ መመለሱንም ገልጿል። በሀገሩ በአሁኑ ሰዓትም እጅግ በጣም ደማቅ የተባለ አቀባበል ተደርጎለታል። የ2026 የዓለም ዋንጫም እጅግ በጣም አነጋጋሪነቱ እንደቀጠለ ይገኛል። የአሜሪካ የቪዛ ክልከላም እንግዲህ በርካቶችን እያስቆጣ ይገኛል። በተለይም ደግሞ የአፍሪካውያን ጋዜጠኞች፣ ተጫዋቾች፣ ዳኞች እንዲሁም ደግሞ የተለያዩ አፍሪካውያን ላይ ቪዛ በመከልከል እንዲሁም ደግሞ በኢራናውያን ተጫዋችና በኢራናውያን ዜጎችና ደጋፊዎች ላይ እንግዲህ እጅግ በጣም ከባድ የሆነ ጫና መፍጠራቸውን እየተነገረ የሚገኙ Thousands of people are gathered at Stadium Mogadishu in Somalia, not for a football team, but for one man, a referee. Umar Artan, a FIFA World Cup referee, was given a hero's welcome when he arrived back in Somalia. የአሜሪካ ውሳኔ በኢራን ብሔራዊ ቡድን የእግር ኳስ ተጫዋቾች ላይ በሰዓት በርካቶችን እያነጋገረ ይገኛል። የአሜሪካ ባለስልጣናት እንዲሁም ደግሞ አሜሪካ ማለት ነው የኢራን ብሔራዊ ቡድን የእግር ኳስ ተጫዋቾች ሀገሬ ላይ በፍጹም እንዲቀመጡ አልፈልግም፣ ጨዋታ በሚኖርባቸው ሰዓት ብቻ አሜሪካ ገብተው ተጫውተው ወዲያውኑ ሀገሬ ለቀው ይወጣሉ በማለት ያሳለፈችው ውሳኔም እንግዲህ በሰዓት በርካቶችን እያነጋገረ ይገኛል። እንደሚታወቀውም እንግዲህ የዓለም ዋንጫ ለመጀመር ጥቂት የሚባሉ ቀናት ብቻ ቀርቷል። የበርካታ ሀገር ብሔራዊ ቡድን የእግር ኳስ ተጫዋቾችም እንግዲህ ወደ አሜሪካ አቅንተው በአሜሪካ እንደሚገኙ ይታወቃል። የኢራን ብሔራዊ ቡድን ተጫዋቾች ግን እስካሁን ድረስ ማለት ነው አሜሪካን አልረገጡም። በሜክሲኮ እንዳሉ ነው እየተነገረ የሚገኘው። አሜሪካም እንግዲህ ቪዛ አልሰጥም፣ እንዲሁም በተጨማሪ ደግሞ ሀገሬ አሜሪካ ላይ እንዲቀመጡ በፍጹም ፍላጎት የለኝም፣ ሆቴሎችም አይይዙም፣ ጨዋታ በሚኖርባቸው ሰዓት አሜሪካ ገብተው ተጫውተው ወዲያውኑ ሀገሬ ለቀው ይወጣሉ በማለት ይህ ያሳለፈችው ውሳኔም እንግዲህ እስካሁን ድረስ የኢራን ተጫዋቾች በሜክሲኮ እንዲቆዩ አድርጓቸዋል። አሜሪካ በአጠቃላይ በዓለም ዋንጫ ላይ ማለት ነው ከፍተኛ የሆኑ ውዝግቦችን እያስተናገደች ትገኛለች። እያሳለፈች ያለችው ውሳኔም እንግዲህ በርካቶችን እያነጋገረ ይገኛል። ቪዛ አለመስጠት ለተጫዋቾች፣ ለቡድን አጋሮች፣ ለዳኞች እንዲሁም ለተለያዩ ሰዎች ቪዛ አለመስጠትን ጨምሮ ዘንድሮ የዓለም ዋንጫ እጅግ በጣም አወዛጋቢ እንዲሆን እንዳደረጉ ነው እየተነገረ የሚገኘው። እስካሁን ግን የኢራን ብሔራዊ ቡድን ተጫዋቾች አሜሪካ አልገቡም። የሌሎች ሀገር ብሔራዊ ቡድን ተጫዋቾች በአሜሪካ ደርሰው ማለት ነው ሆቴል ይዘዋል፣ እንዲሁም ደግሞ የተለያዩ ልምምዶችን እያደረጉ ይገኛሉ። አሜሪካ ግን በፍጹም የልምምድ ቤዳም አልሰጥም፣ በሀገሬም እንዲቆዩ አልፈልግም በማለት ያሳለፈችው ውሳኔ ማለት ነው። እስካሁን ድረስ ተጫዋቾች በሜክሲኮ እንዲቆዩ አድርጓቸዋል። ኢራን ብሔራዊ ቡድን እግር ኳስ ተጫዋቾች እኮ ናቸው። ሚሳኤል ታጥቀው አይደለም እኮ አሜሪካ የሚገቡት፣ ወይም ኒውክሌር ይዞ አይደለም እኮ የሚገቡት። ማጽዳት፣ ይሄን ነገር ፊፋ ነው መጨረስ ያለበት። እንዲህ አይነት ነገር እልባቶችን መስጠት በየትኛው አእምሮ ነው? የስነ ልቦና ነጻነት ነው የኢራን ብሔራዊ ቡድን አሜሪካ ላይ ከኒውዚላንድ ከቤልጂየም እና ከግብጽ ጋር የሚጫወት? በጣም ከባድ ነው። ሶፊ ጁን 15 ሲጫወት በዛችሁ ቀን ይገባል ኢራን፣ ኒውዚላንድን ይገጥምና አሜሪካን ለቆ ይወጣል። እንደገና ተመልሶ ይመጣል፣ እንደገና ይገጥማል፣ እንደገና ከዛ ግብጽን ይገጥምና የመጨረሻውን ጨዋታ ግብጽን ገጥሞ ወዲያውኑ ከጨዋታው በኋላ ሻወር ወስደው አሜሪካን ለቀው እንዲወጡ ያስገድዳል። የተሰጣቸው ቪዛ ማለት ነው። what does it mean? ምን ማለት ነው? ይሄ ነው እግር ኳስ? እና ትናንት ኢራኖች ወደ ሜክሲኮ ወደ ማረፊያቸው ተጉዟል እና ጥቁር ሱፍ አድርገው በነጭ ሸሚዝና ቲሸርት ነገር አድርገው ነምበር 168 የሚል ፒን አድርገዋል እዚህ ጋር ኢራኖች። እሱ 168 ህፃናት ተማሪዎች ባለፈው ጦርነት ላይ በአሜሪካ በተጣለ ቦምብ የሞቱትን ነው 168 ብለው ሱፋቸው ላይ አድርገው የገቡትና እሱን ለማስታወስ ያክል አድርገው ነው ወደ ሜክሲኮ የተጓዙት። ሜክሲኮ ደርሰዋል፣ ባይዘው መቀመጫቸው ላይ ደርሰዋል። እና ሜክሲኮ የሚገቡት ሶፊ እንደተመለከተው አቀባበሉ ላቅ ያለ ነው። በማርሽ ባንድ በምናምን አውቶቡስ ሁሉ በጣም በሚገርም ነው። የሴኔጋል የእግር ኳስ ተጫዋቾች በአሜሪካ ምን ገጠማቸው? እጅግ በጣም በርካቶችን ያነጋገረ በተለይም ደግሞ የእግር ኳስ ቤተሰቡን ያስቆጣ አዲስ የሆነ ድርጊት በአሜሪካ ተፈጽሟል። የሴኔጋልን ጨምሮ የተለያዩ የእግር ኳስ ቡድን አጋሮች እንዲሁም ደግሞ ቡድኖች ማለት ነው ወደ ሜክሲኮ በደረሱበት ሰዓት እጅግ በጣም ደማቅ የሆነ አቀባበል እንደተደረገላቸው ስንመለከት ነበረ። ነገር ግን በተቃራኒ መልኩ ማለት ነው በተለይም አፍሪካውያን ተጫዋቾች እና የቡድን አጋሮች አሜሪካ በሚደርሱበት ሰዓት እጅግ በጣም አስቀያሚ በሆነ መልኩ ማለት ነው ልክ እንደ ሽብርተኛ እንደ ወንጀለኛ ነበረ ንቀት በተሞላበት መልኩ ፍተሻ ሲደረግላቸውና ሲያመናጭቋቸው እንዲሁም ደግሞ ዲስሪስፔክት
ሪስፔክት ሲያደርጓቸው ስንመለከት የነበረው በተለይም ደግሞ የሴኔጋል የእግር ኳስ ቡድንና የእግር ኳስ አጋሮች በሙሉ ማለት ነው በአሜሪካ በሚደርሱበት ሰዓት በዚህ መልኩ ነበረ ፍተሻ ሲደረግላቸው የነበረው። ይህም ነገር በርካቶችን አስቆጥቷል። በተለይም ደግሞ የእግር ኳስ ቤተሰቡ ማለት ነው አሜሪካ ላይ የተደረገላቸው አቀባበልም ሆነ የተደረገላቸው ነገር እጅግ በጣም አስጨናቂና የእግር ኳስ ተጫዋቾችን ምቾት የሚነሳ ነበርም ተብሏል። እጅግ በጣም አነጋጋሪ የሆነ ጉዳይ ሆኖ እንግዲህ በሰዓት በማህበራዊ ትስስር ገጾች ላይ እየተዘዋወረ ይገኛል። እናንተስ? No, monga.